ግንቦት 9 1960 ዓመተ ምህረት በተለያዩ ዘመናት በኢትዮጵያ በተደረጉ ጦርነቶች ጥቂት የማይባሉ ቅርሶችና የታሪክ መዛግብት ከኢትዮጵያ ወጥተዋል፣ ተቃጥለዋል፣ ጠፍተዋል። ገሚሱም ኃላፊነት በማይሰማቸው ግለሰቦችና አስተዳደሮች አለዋቂነትና የአቅም ማነስ እንዲሁም ቸልተኝነት ሲወድም ገሚሱም ተበላሽቷል። በዮዲት እንዲሁም በኢማም አህመድ ኢብራሂም ወረራ ቁጥራቸው በርካታ የሆነ አብያተ ክርስቲያናትና ገዳማት ሲቃጠሉ አያሌ ቅርሶች ወድመዋል፣ ተዘርፈዋልም። ከዚያም በኋላ ባሉ ዘመናት በተደረጉ የእርስ በርስና የውጭ ጦርነቶች የታሪክ ቅርሶችና መዛግብት ተዘርፈዋል፣ ተወስደዋል። በዘመናዊት ኢትዮጵያ ታሪክ ውስጥ የተከሰተውን ለአብነት ለመጥቀስ ያክል አጼ ቴዎድሮስ በመቅደላ አምባ ከእንግሊዞች ጋር ባደረጉት ውጊያ ራሳቸውን ባጠፉ ጊዜ የተወሰዱ በርካታ ቅርሶች ነበሩ። ከነዚህም መካከል ንጉሱ ራሳቸውን ያጠፉበት ሽጉጥ፣ የአንገት ሐብላቸው፣ የጸሎት መጽሐፋቸው፣ ዘውዳቸው፣ የጣት ቀለበታቸው፣ ለብሰውት የነበረው በደም የተለወሰ ሸሚዝ፣ የራስ ጸጉራቸው፣ የወርቅ ጽዋ፣ ጋሻና ሌላም በርካታ ነገሮችን ይዘው መሄዳቸው ይታወቃል። ከነዚህም ውስጥ የራስ ጸጉሩን ጨምሮ ጥቂት ቅርሶች በቅርቡ ወደ ሀገራቸው በክብር እንደተመለሱ ልብ ይሏል። ጣሊያን ሀገራችንን በወረረባቸው 5 ዓመታትም የአክሱም ሐውልትን ጨምሮ ዛሬ ለገሃር ባቡር ጣቢያ የሚገኘውን የሞሃ አንበሳ ሐውልት ወስዶ ነበር። በጊዜው በተደረጉ ጥረቶች የተወሰኑት የታሪክ ቅርሶች ሲመለሱ፣ በርካቶች ግን እዚያው በባዕድ ሀገር ይገኛሉ። ከተመለሱት ቅርሶች መካከል ጣሊያን ወስዶት የነበረው የሞሃ አንበሳ ሐውልትና የአክሱም ሐውልት ተጠቃሾቹ ናቸው። አጼ ቴዎድሮስ ከእንግሊዞች ጋር ተዋግተው ሲሞቱ ከተወሰዱት ንብረቶቻቸው አንዱ የሆነው የጸሎት መጽሐፋቸው የተመለሰው ግንቦት 9 ቀን 1960 ዓ.ም ነው። የጸሎት መጽሐፉ የተወሰደው በአንድ እንግሊዛዊ ወታደር ሲሆን መጽሐፉን የመለሱት አንዲት አውስትራሊያዊት ሴት ናቸው። መጽሐፉ የተመለሰው በአውስትራሊያው ጠቅላይ ሚኒስትር አማካኝነት አጼ ኃይለ ሥላሴ ለጉብኝት በሄዱበት ጊዜ ነበር። መጽሐፉን በባለቤትነት ያቆዩት ሴት ከቅድሚያታቸው እንዳገኙትና እሳቸው ጋር ለ40 ዓመታት ያህል እንደቆየ ታውቋል። ለእኚህ ወይዘሮ የኢትዮጵያ መንግስት የወርቅ ኒሻን ሸልሟቸዋል። አልጋ ወራሽ ተፈሪ መኮንን ወደ አውሮፓ ባደረጉት ጉዞ በዚህ ቀን ከማርሴይ ወደብ ተነስተው በልዩ ባቡር ፓሪስ ሲደርሱ የሪፐብሊኩ ፕሬዝዳንት አሌክሳንደር ሜሊናርስ፣ ጠቅላይ ሚኒስትር ሪያሞንድ ፓንካሬና ሚኒስትሮች ተቀበሏቸው። አልጋ ወራሹ ከፕሬዝዳንቱ ጋር በግልጽ መኪና በመሃል ከተማ ሲሄዱ ከህዝቡ የሞቀ አቀባበልና ሰላምታ ይቀርብላቸው ነበር። በኢትዮጵያ ሲንክለር የተባለ የነዳጅ ኩባንያ ነዳጅ ለማውጣት ፍለጋ ጀመረ። ግንቦት 10 1875 ዓ.ም 18 አንቀጾች ያሉት የወዳጅነትና የሰላም ውል በአጼ ሚኒሊክና በኢጣሊያ መንግስት ወኪል አንቶኒ አማካኝነት አንኮበር ላይ ተፈረመ። 1900 ዓ.ም በኢትዮጵያ መንግስትና በጣሊያን መካከል የዚያን ጊዜ የጣሊያን ሶማሌ መቋዲሾና የኢትዮጵያ ወሰን ጉዳይ ላይ ስምምነት ተፈረመ። በስምምነቱ ወቅት አጼ ሚኒሊክ በደም ብዛት በመታመማቸው የቀኝ ጎናቸው ፓራላይዝድ ሆነ። የህመማቸው መንስኤም በስምምነቱ ውሳኔ ላይ የነበረው ክርክር ነው ተብሎ ተወራ። ግንቦት 1924 ዓ.ም ልጅ ኢያሱ ፍቼ ላይ ታስረው 10 ዓመታት ቆይተው ሳለ በዚያ ቀን ከታሰሩበት አመለጡ። ከዚያም ጥቂት ሳምንታት በኋላ ተያዙ። ግንቦት 11 571 ዓ.ም ኢትዮጵያዊው የዜማ ሊቅ ቅዱስ ያሬድ ሚያዝያ 5 ቀን 505 ዓ.ም ተወልዶ በ66 ዓመቱ በብትውና ባለበት ዋሻ በዚህ ቀን አረፈ። ግንቦት 12 1487 ዓ.ም በዚህ ቀን አጼ እስክንድር አረፉ። አጼ እስክንድር ተክላይ የተባለ አገልጋያቸው ተገሎባቸው ስለነበር ደሙን ለመበቀል በሌሊት ሲሄዱ ባልታወቀ ሰው በቀስት ተወግተው ሞተው በደብረ ወርቅ ጎጃም ተቀበሩ። ግንቦት 1877 ዓ.ም ሐረር ለ11 ዓመታት በግብጽ ቁጥጥር ስር ቆይታ በኮዲቭ እስማኤል ትዕዛዝ የመጨረሻው የሐረር ገዢ የነበረው አሊ ረዳ ፓሻ በዚህ ቀን ለባለቤቱ ለኢሚር አብዱላሂ አስረክቦ ወጣ። ከ2 ዓመታት በኋላ አጼ ሚኒሊክ ሀገሩን ባይዙ ኖሮ በእንግሊዝ ወይንም በፈረንሳይ ወይም በጣሊያን ቁጥጥር ስር መዋሉ አይቀርም ነበር። ውስጥ ተንቤን አውራጃ አዲያቡን በተባለ ስፍራ የተቀሰቀሰ ቀዳማዊ ወያኔ በመባል የሚታወቀው የገበሬዎች አመጽ ተካሄደ። እንቅስቃሴው በብላታ ኃይለ ማርያም ረዳ መሪነት የተካሄደ ነበር። በዚህ ጊዜ በራስ አበበ አረጋይ አዝማችነት ጦር ተልኮ የእንግሊዝ የጦር አውሮፕላኖች ባደረጉት ድብደባ አመጹ ድል ሆነ።
ግንቦት 1955 ዓመተ ምህረት 32 የአፍሪካ ሀገራት አዲስ አበባ ላይ ተሰብስበው የአፍሪካ አንድነት ድርጅትን ለመመስረት መምከር ጀመሩ። ግንቦት 15 1983 ዓመተ ምህረት በፕሬዝዳንት መንግስቱ ኃይለ ማርያም ላይ ተፈጽሞ በከሸፈው ወታደራዊ መፈንቅለ መንግስት ተሳትፈዋል ተብለው እስር የተፈረደባቸው መኮንኖች ፕሬዝዳንት መንግስቱ ከስልጣን ወርደው ከሀገር ሲወጡ ለአንድ ሳምንት የኢትዮጵያ ፕሬዝዳንት በሆኑት ሌተናል ጄኔራል ተስፋዬ ገብረ ኪዳን ከእስር ተለቀቁ።